ጋይስ እንዴት ናችሁ? ሰላም ናችሁ? እዚህ ጋር እንደምትመለከቱት ይሄን ትሬድ ትላንት ነው የወሰድነው እና ቲፒ ነክተናል። የዚህን ትሬድ ብሬክዳውን ቀጣይ ላይ በዚህ ቪዲዮ ነግራችኋለሁ። ይህን ቪዲዮ ከአራት ጊዜ በላይ ነው ሪካርድ ያደረኩት። ኤቭሪ ታይም ሪካርድ አድርጌ ሴቭ እያደረገልኝ አይደለም እና ጋይስ እባካችሁ በትዕግስት ተከታተሉኝ። እኔም በትዕግስት ነው ኦልሞስት ከ20 ደቂቃ በላይ ወይም ደግሞ ከ18 ደቂቃ በላይ የሚሆኑ ቪዲዮዎችን ለአራት ጊዜ ሪካርድ ያደረኳቸውና እናንተም በትዕግስት ተከታተሉኝ። ምክንያቱም የሚጠቅማችሁ ነገር ልታገኙበት ትችላላችሁ። ስለሆነ በትዕግስት ተከታተሉኝ። ኦኬ ፈርስት ቲንግ ፈርስት ማርኬቱ ሲጀምር 1 አወር ላይ ጀመርነው። ሁላችንም ትሬዲንግ አናላይዝ ስናደርግ 1 አወር ላይ ነው እና መጀመሪያ 1 አወር ላይ ስዊንግ ሃይ እና ስዊንግ ሎዋችንን አሳመርን። ይሄ ማክሰኞ ዕለት ነው። እዚህ ጋር ማክሰኞ ዕለት ስዊንግ ሃይ ብለን ይሄን አሳመርን። ከዛ በኋላ ደግሞ ማክሰኞ ዕለት የዛኔ ስዊንግ ሎ ብለን ይሄን አሳመርን። ይሄ አልነበረም እና ይሄን ነው እንደዚህ ያሳመርን። ከዛ በኋላ ማርኬቱ ምን አደረገ? መጣና አዲስ ስዊንግ ሎ ሰራልን። እዚህ ጋር አዲስ ስዊንግ ሎ ሲሰራልን ይሄኛውን ተው ነው ማለት ነው፣ አጠፋ ነው። ከዛ በኋላ እነዚህን ቫሊድ ስዊንግ ሎስ ብለን አሰመርንና እነዚህን መከተል ጀመርን። እነዚህን መጠበቅ ጀመርን። ሀሳባችን ቀላል ነው፣ ስዊንግ ሃይና ስዊንግ ሎ ማስመር ነው። ከዛ በኋላ ማርኬቱ የሚሰጠንን ነገር መጠበቅ ነው። አንድ ቀን ሙሉ አስጠበቀን። ከዛ ሁለተኛ ቀን ላይ ኢንዲኬሽን ሰጠን እዚህ ጋር ማለት ነው። ግን መጀመሪያ ስዊንግ ሃይ ለምንድን ነው እዚህ ጋር ያሰመርከው? ይሄ ለምንድን ነው ስዊንግ ሃይ የተባለው ምናምን ካላችሁኝ፣ እኔ አብዛኛው ጊዜ የምጠቀመው 1 አወር እና 4 አወር ነው። አብዛኛው ጊዜ የምጠቀመው 1 አወር ታይም ፍሬም ነው። ምክንያቱም ሃየር ታይም ፍሬም ስትሮንግ ኮንፈርሜሽን ስለሚሰጠን ማለት ነው። 15 ሚኒት 5 ሚኒት ምናምን 30 ሚኒት ሊሰጡን ይችላሉ፣ የሆነ ነገር ሊያሳዩን ይችላሉ። ግን ስትሮንግ ኮንፈርሜሽን የሚሰጠን 1 አወር ነው። ኦር አይ ሚን ሃየር ታይም ፍሬም ነው። ሃየር ታይም ፍሬም ስለሆነ ስትሮንግ ኮንፈርሜሽን ያለበት ነው። እናንተ ደግሞ መግባት ማስመርም እንደ ፈንዳመንታል ማለት እንደ ኮንክሪት ማለት እንደ መሬት እንደ ወለል አድርጋችሁ መከተል ያለባችሁ ደግሞ ሃየር ታይም ፍሬም ነው። ምክንያቱም ሌሎቹ ሊዋሹ ይችላሉ። 5 ሚኒት ይዋሻል፣ ኦልሞስት 5 ሚኒት 15 ሚኒትም እንደዚህ ይዋሻል። ስለሆነ ሃየር ታይም ፍሬም ላይ ስዊንግ ሃይ እና ስዊንግ ሎ ማስመር ግዴታ ነው። ለምንድን ነው ይሄን ነገር እንደዚህ የምትለው ምናምን ካላችሁኝ፣ አብዛኛው ሰው ስለማይ ነው 15 ሚኒት ላይ ምናምን ስዊንግ ሃይ እና ስዊንግ ሎ ያሰምርና ከዛ 5 ሚኒት ላይ ትሬድ ሊያደርግ ይፈልጋል። ማለት ይሄ ሰውዬ ማለት በቃ ፈጣን ነው፣ ገንዘብ ለማግኘት ያለው አስተሳሰብ ፈጣን ነው። ሁላችንም ገንዘብ እንፈልጋለን። እንደዛ ሲምፕል ቢሆን እኮ ማንም ሰው ታይሙን አይፈጅም። አሁን እኔ ይሄን ትሬድ ለመግባት 3 ቀን ነው የፈጀብኝ። 4 ቀን 4ኛ ቀን ላይ ነው የገባሁት። ማለት ይሄን ትሬድ መከታተል ከጀመርኩ 4 ቀን ነው። ስለዚህ ማንም ቢሆን 4 ቀን እየፈጀ ብር መስራት የሚፈልግ ሰው የለም። በየቀኑ በየሰዓቱ በየደቂቃው መስራት የሚቻል ቢሆን እኛም እንደዛ እናደርግ ነበር። ግን አብዛኛው በየቀኑ ትሬድ የሚገባ ሰው፣ በየቀኑ ሲግናል የሚለቅ ሰው ምናምን አብዛኛው ፌክ ነው። አብዛኛው ሁሉም ላይሆን ይችላሉ፣ አብዛኛው ፌክ ነው። ስለዚህ እናንተ ከእንደዚህ አይነት ሰዎች መጠንቀቅ ነው ያለባችሁ እንደኔ አስተሳሰብ። ስለዚህ ሃየር ታይም ፍሬም ላይ ነው ትኩረታችሁ ማድረግ ያለባችሁ አናላይዝ ሰሩ ማለት ነው። ሶ ይሄን ለምንድን ነው እንደ ስዊንግ ሃይ ብለህ ያሰመርከው ካላችሁኝ፣ ፕራይስ ከዚህ መጣና እዚህ ጋር ደርሶ ቆመ። ምክንያቱም እዚህ ጋር የቆመበት ምክንያት ስትሮንግ ሴለሮች እዚህ ጋር አሉ። ገብታችኋል አይደለ? ከባድ ሴለሮች እዚህ ጋር ስላሉ ማርኬቱ እነሱን ብሬክ ሊያደርግ አልቻለም። ገብታችኋል? መለሱት ማለት ነው ወደታች። ሶ ይሄ ለኔ በጣም ወሳኝ ቦታ ነው። ኤቭሪቲንግ መልስ ሊሰጠኝ የሚችለው ይሄ ቦታ ነው ለኔ። ይሄ ቦታ ገብታችኋል? ሶሪ ይሄ ቦታ ነው ለኔ በጣም ለጥያቄዎች ብዙ መልስ ሊሰጠኝ የሚችለው ይሄ ቦታ ነው።
ስለሆነ ይሄን ቦታ በደንብ ነው ትኩረት ማድረገው። ገብቷችኋል? ለምሳሌ ፕራይስ መጥቶ ከዚህ መጥቶ እዚህ ጋር ለምን ቆመ የሚለው ጥያቄ ነው። ዋይ ለምን እዚህ ጋር አልመጣም? ለምን እዚህ ጋር አልመጣም? ለምን እዚህ ጋር አልመጣም? ኦር ደግሞ ለምን እዚህ ጋር አላቆመም? ይሄኛውም እኮ የሆነ እንትን አለ አይደል? ሙቭመንት አለ እዚህ ጋር። ገብቷችኋል አይደል? ኢቭን እዚህ ጋር ብዙ ጊዜ ኮንሶሊዴት አድርጓል። ግን ይሄን እንዳለ ስብርብርብር አድርጎ በቃ ስትሮንግ ባየሮች መጡ እንዴ ማንም አያቆመንም ብለው እነዚህን እንዳለ ሶስቱንም ሴለሮች ቴክ አውት አድርጓቸው እንደ ሴለሮች ወሰዷቸው። እዚህ ጋር እንዲህ የሆነ ነገር አለ፣ እዚህ ጋር እንዲህ ከሆነ የሆነ ነገር አለ፣ ጠንካራ ነገር አለ ማለት ነው። ማርኬቱ ከዚህ በላይ እንዳያልፍ እንዳይንቀሳቀስ የሚያደርጉ ነገሮች አሉ። ግን እነዚህን እንዳለ ጥርግርግ አድርጎ ከወሰደ ከዛ በኋላ እዚህ ጋር ከቆመ ኦኬ ከነዚህ የሚበልጥ ፓወር እዚህ ጋር አለ ማለት ነው። ገብቷችኋል አይደለ? ከነዚህ የሚበልጥ ፓወር እዚህ ጋር ስላለ ይሄን ፓወር አንደርስቲሜት ማድረግ አይቻልም። ስለዚህ ይሄን እንደ ስዊንግ ሃይ አሰመርኩት። ኦልሶ እነዚህንም ይሄን ፓወርም አንደርስቲሜት ማድረግ አይቻልም። ኦኬ አጠፋሁት መሰለኝ አይደል? ምክንያቱም ሌላ ስዊንግ ሎ ስለሰጠኝ ነው እዚህ ጋር ያጠፋሁት። ይሄን ፓወርም አንደርስቲሜት ማድረግ አይቻልም። ምክንያቱም እነዚህን ሁሉ ማለት ነው እነዚህን ሁሉ ሴለሮች ቴክ አውት ያደረገው ይሄ ፓወር። ስለዚህ ይሄ ፓወር ከዚህ እነዚህ በላይ ፓወር አለው ማለት ከነዚህ በላይ አቅም አለው እዚህ ጋር እስከሚደርስ። ገብቷችኋል አይደለ? ስለዚህ እነዚህን መናቅ የለባችሁም። ስዊንግ ሃይ እና ስዊንግ ሎዋችሁን ስታሰምሩ ለነገም እንደዚህ ነው ማስመር ያለባችሁ። ገብቷችኋል? እንደዚህ ነው ማስመር ያለባችሁ እንጂ አሁን ለምሳሌ እነዚህ መጠቀም ትችላላችሁ። ፒቨት ፖይንት ሃይ ኤንድ ሎ የሚባሉ አሉ። እዚህ ጋር የሚታያችሁ ፒቨት ሃይስ ኤንድ ሎስ ሚል አለ። እነዚህ መጠቀም ትችላላችሁ ማለት ያሳያችኋል። ምን ስዊንግ ሃይ ስዊንግ ሎ ኦቨርኦል ምን እንደሆነ ሊነግራችሁ ይችላል። ግን እናንተ አናላይዝ ስታደርጉ ትኩረት ማድረግ ያለባችሁ አሁን እንዳልኳችሁ ነው። ለምን የሚለው ነገር ላይ ማለት ነው። እንትና ይሄ ምንድነው ለምን ስለ ጋዜጠኛውን እንዳልመስላችሁ እና ኤኒዌይስ ምንድነው ይሄ ድራማ ላይ ያለው ኢቢኤስ ላይ የሚተላለፈው ድራማ በስንቱ እሱን እንዳልመስላችሁ። ኤኒዌይስ እንደዚህ ነው ማስመር ያለባችሁ። ስዊንግ ሃይ እና ስዊንግ ሎዋችሁን ስታሰምሩ እንዲህ ነው ማስመር ያለባችሁ። ከዛ በኋላ መጣና አዲስ ስዊንግ ሎ ሰጠን። ኦኬ እቺኛውን ስዊንግ ቴክ አውት አረጋት ማለት ነው። ኦኬ ለምንድን ነው ይሄን ስዊንግ ሎ ስትሮንግ ነው ብለናል። ለምንድን ነው ቴክ አውት ያደረጋት ምናምን የሚለው ነገር ደግሞ ማሰብ ያለባችሁ። ገብቷችኋል? ማርኬት ዝም ብሎ አይደለም የሚንቀሳቀሰው። ገብቷችኋል? ቴክ አውት አረጋችሁ ኦኬ። ይሄ ማለት እዚህ ጋር በጣም ከባድ ስትሮንግ ሴለሮች አሉ ማለት ነው። ከዚህም የሚበሱ ስትሮንግ ሴለሮች አሉ፣ ዝም ብሎ አንገት ደፍቶ የተቀመጡ ማለት ነው። ገብቷችኋል አይደለ? ኦኬ። ስለዚህ ባየሮች ምን ማድረግ አለባቸው? አቅም መሰብሰብ አለባቸው። ምን አደረጉ? እዚህ ጋር ካምፕ ሰሩ። አያችሁ? እዚህ ጋር አዲስ ካምፕ ሰሩ። ኦኬ። እዚህ ጋር ካምፕ ሰሩ፣ አዲስ ካምፕ ሰሩና ኦኬ ጋይስ በቃ እነዚህ ሰዎች እኛ እንዳሰብናቸው ቀላል አይደለም። ስለዚህ አቅማችንን ሰብስበን ነው መምጣት ያለብን አሉ። ከዛ በኋላ ፈርስት ስትራይክ የመጀመሪያውን ጥቃት አደረሱ። ከዛ በኋላ እዚህ ጋር ስትሮንግ ሴለሮች ነበሩ፣ ተመለሱ። ኦኬ ጋይስ አቅም ያስፈልገናል። ኦኬ እዚህ ጋር አሁንም ሌላ ካምፕ ሰሩና ትንሽ ጊዜያዊ ካምፕ ሰሩና ከዛ በኋላ ምን አደረጉ? አሁንም መጡ። ቮላቲሊቲ ጠብቀው ኒውዮርክ ሴሽን ላይ መጣው። ምን አደረጓቸው? ይሄ ኒውዮርክ ሴሽን ነው ማለት ነው። ከዚህ ጀምሮ ያለው ግሬ ስለሚደራረብ ነው ታውቃላችሁ አይደል? እዚህ ጋር ከዚህ ጀምሮ እስከዚህ ያለው ኒውዮርክ ሴሽን ናቸውና ኒውዮርክ ሴሽን ላይ
አቅም ጨምሮ መጡና እንዳለ ምን አደረጓቸው? ቴክ አደረጓቸው። ኦኬ ያ አሁን እኔ ምንም እያደረኩ አይደለም። ገብቷችኋል? ኢንተር የለኝም፣ ስቶፕ ሎስ የለኝም። አሁን በዚህ ሰዓት ማርኬቱንም ትሬድ የማድረግ ሀሳብ የለኝም። በዚህ ሰዓት የኔ ሀሳብ መከታተል ነው። እንዴት ነው የምከታተለው? ማርኬቱ ምን እያደረገ ነው? ኦኬ እነዚህ ስትሮንግ ሴሎች ወሰዷቸው። እዚህ ጋር ስትሮንግ ሴለሮችን ወሰዱ። ኦኬ እዚህ ጋር ደግሞ መልሰው መጥተው ስትሮንግ ባየሮችን ወሰዱ። ገብቷችኋል? ኦኬ ስለዚህ ምን እያልከን ነው ካላችሁ እዚህ ጋር መጣና ኢንዲኬሽን ሰጣን። ኦኬ ምንድነው ኢንዲኬሽን ካላችሁ ኢንዲኬሽን ማለት ጠቋሚ ማለት ነው። ጠቋሚ ሰጣን። ከዚህ በላይ ከዚች ኦሬንጇ ከዚህ በላይ we gonna take them ከዚህ በላይ ምንም አይነት ስትሮንግ ሴለር የሚባል የለም። ይሄ ስትሮንግ ሴለር ጥቅም የለው። ገብቷችኋል? ለምን ገብተንባቸዋል። በቃ የእነሱን ካፕ ገብተን አጥለቅልቀን የወጣ ነው። አያችሁ? ለአንድ ሰዓት ሙሉ አጥለቅልቀን የወጣ ነው። ስለዚህ ከዚህ በኋላ ምንም አይነት ሴለሮች የሉም። ሳክስ ነው። ይሄ ሳክስ ነው። ከዚህ በኋላ በቃ ባየሮቹ ማለት ነው። እነዚህ ባየሮች ናቸው እንደዚህ እያሉ ነው ያሉት። ከዛ በኋላ ኦኬ እሺ ማርኬቱ ነገረን፣ አዳመጥ ነው። ከዛ ምንድነው ማድረግ ያለብን? እኛ ለኢንተሪ እንዲመቸን ሎወር ታይም ፍሬም ላይ ነው የምንሄደው። እኔ 15 ሚኒት ታይም መርጣለሁ። አብዛኛው ጊዜ 50 ሚኒት ላይ ሄድኩኝ። አክቹሊ 85 ሚኒት ላይ ነው ሰርኩት፣ ግን 50 ሚኒት ላይ ነው አብዛኛው ጊዜ። ከዛ በኋላ 50 ሚኒት ላይ ስትሄድ ኦኬ ሴለሮች ፋይት ለማድረግ ሞከሩ በሚችሉት አቅም ማለት ነው። ይሄን ኢንዲኬሽንም በቃ የሆነ ፋይት አደረጉ። ከዛ ይሄንም ፋይት አደረጉ፣ እዚህ ጋር ፋይት አደረጉ፣ እዚህ ጋር ፋይት። ከዛ በኋላ ምን መጣ? በቃ ታናዱኝ ነገር አለ። ባየሮች በቃ አበዛችሁት አሁን ነገር ምናምን ነገር አሉና እዚህ ጋር ቅንጥስጥስ አድርጓቸው አለፉ እንዳለ። ከዛ ሴለሮች እንግዲህ ወኔ ነው። አሁንም ፋይት አደረጉ፣ አሁንም ተፋለሙ። ከዛ በኋላ መጨረሻ ላይ አሁንም ባየሮች አታብዙት፣ እኔ ነግሬያችኋለሁ ምናምን ነገር ላይክ ታናሽ ወንድምህን ቢላፋ አይነት ነገር ማለት ነው። ስጠኝ ምናምን ነገር ሰጥቼ እንዳልመታ ምናምን ነገር ማለት ነው። እንዳልመታ ነገር። ከዛ በኋላ ሴለሮች አሁንም እዚህ ጋር ፋይት ሲያደርጉ ኦኬ በቃ አሁን ባየሮች እዚህ ጋር ይገባሉ። ከዛ በኋላ ቴክ አውት አደረጓቸው ማለት ነው። እንዳለ ጠልቀልቅ ያደረጓቸው። ከዛ በኋላ እኔ አሁን አብዛኛው ጊዜ የምገባው ሌላ ትሬድ ላይ ማለት ነው። እዚህ ጋር ኢንዲኬሽን ሰጠኝ። ከዛ ኮሬክት አደረገልኝ ማርኬቱ እስከምፈልገው ቦታ ኮሬክት አደረገ። ከዛ በኋላ እዚህ ጋር ነበር የምገባው ሌላ ቦታ፣ ግን እዚህ ጋር ያልገባውበት ቅድም እንደ አይ ቲንክ ሌላኛው ቪዲዮ ላይ ከሆነ አላውቅም እንጂ እንዳወራሁት ሃየር ታይም ፍሬም፣ ሎወር ታይም ፍሬም እና ሴሽን የሚነጣጠሉ ነገር አይደሉም። የአንድ ሳንቲም 3 ገጽታ ናቸው። በቃ እነዚህ የምሬን ነው የምላችሁ፣ 2 ገጽታ ሳይሆን 3 ገጽታ። ሃየር ታይም ፍሬም እና ሎወር ታይም ፍሬም፣ ከዛ በኋላ ደግሞ ሴሽን። እዚህ ጋር እኔም አብዛኛው ጊዜ ትሬድ ማድረገው ለንደን ሴሽን እና ኒውዮርክ ሴሽን ነው። ለንደን ሴሽን እና ኒውዮርክ ሴሽን፣ ይሄን ጻፉት። ለንደን ሴሽን ኒውዮርክ ሴሽን፣ ይሄን ጻፉት በቃ።
ከዚህ ውጭ ትሬድ ማድረግ አይቻልም እንደኔ ማለት ነው። ኤኒዋን የፈለገውን ነገር ሊል ይችላል፣ አያገባኝም። ለኔ ግን ለንደን ሴሽን ኒውዮርክ ሴሽን ነው ትሬድ ሴሽን። ለምን ኤ ፕላስ ሴታፕ አላገኝም? ሌላ ትሬድ አላደርግም። ኤ ፕላስ ሴታፕ ለምን አላገኝም? ሌላ ታይም ሴሽን በፍጹም ትሬድ አላደርግም። ስለዚህ ነው ይሄንም የተውኩት። ገብቶሻል? እንደ አጋጣሚ ነው እዚህ ጋር አዲስ ሰጠኝ ኢንተር ያልኩት ማለት ነው። አክቹሊ የገባሁት 5 ሚኒት ላይ ነው እንደነገርኳችሁ። 5 ሚኒት ላይ መጣና ማርኬቱ ሎወር ሃይ ሰራና ከዛ በኋላ ወጣ። ኦኬ ሎወር ሃይ ሰጥቶኛል። ኮንፈርሜሽን ነው የራሱ ሌላ ኮንፈርሜሽን ነው። ከዚህ በላይ ደግሞ ከሆነ ወደ ላይ እንደሚሄድ ምንም አይነት ሴለሮች ምንም አይነት ፋይት የሚያደርግ ሰው እንደሌለ አውቃለሁ። ማለት የባየሮቹ ፓወር በጣም ሃይ እንደሆነ አውቃለሁ። ስለዚህ እዚህ ጋር ሲሰጠኝ ኢንተር ያልኩት አክቹሊ እዛ 50 ሚኒት ስጠብቅ ተሸውጄ ነው እንጂ እዚህ ጋር ነበር ምገባው። እቺኛዋ ካንድል ላይ ወይም ደግሞ እቺኛዋ ካንድል ላይ ነበር ምገባው። ምክንያቱም ከዚህ ይሄኛው ውጭ እንደዘጋ እዚህ ላይ ነው ምገባው ነበር። ግን እዛ 50 ሚኒት ላይ እየጠበቅኩ ትንሽ ስለቆየው እዚህ ጋር እነዚህ ሁለት ካንድል ሸወዱን። ምንም ኖ ፕሮብሌም፣ ምንም ብዙ አይነት ለውጥ የላቸውም በእርግጥ። ከዛ በኋላ ኢንተር እዚህ ጋር አረኩኝና ቴክ ፕሮፊቴን እዚህ ጋር አድርጌ ስቶፕ ሎሴን አንደር ዘ ኒረስት ቅርብ ያለው ሎወር ሃይ ላይ ያደረኩት፣ ቅርብ ያለው ማለት ነው። እቺኛዋን 15 ሚኒት ሎወር ሃይን ከሰበራት በቃ ኦልሞስት ቺኛውን እኔ ቴክ አድርጎኝ ከዛ በኋላ ደግሞ ወደ ላይ ወጥቶ እዚህ ሊመጣ ይችል ነበር አይደለ? እና እሱን እንዴት ነው የምንከላከለው ካላችሁኝ፣ መጀመሪያ መውሰድ ያለባችሁ ነገር ፕራይስ ከዚህ በላይ ከሆነ ከዚህ ከጥቁሩ ከዚህ በላይ ከሆነ ባይ እንደሆነ እናውቃለን። ስለዚህ ስቶፕ ሎሳችንን ለምን እዚህ ጋር እናደርግም ወይ እዚህ ጋር ወይ ደግሞ ለምን ትንሽ ራቅ እናደርግም ካላችሁ እሱ እንደናንተ ነው። ገብቷችኋል? እኔ ማርኬቱ ወደ ላይ እንደሚሄድ አውቃለሁ። አንደኛ፣ ሁለተኛ ታይም ሴሽኔ ለንደን ነው ወይ ኒውዮርክ ነው የሚሆነው። ስለዚህ እነዛ ላይ ደግሞ ከባድ የሆነ ቮላቲሊቲ ስላለ ማርኬቱ ወደ ጀመረበት አቅጣጫ አብዛኛው ጊዜ ወደ ላይ ከጀመረ ወደ ላይ፣ ወደ ታች ከጀመረ ወደ ታች እንደሚሄድ እርግጠኛ ነኝ። ስለዚህ እነሱን ሁለት ተጠበቅኩኝ። ከዛ በኋላ ምንም ማለት የሚያስፈራኝ ነገር የለም። ይሄን ሪስክ ብዬ ያስቀመጥኩት አጣለው ሳይሆን ድንገት ባጣ ችግር የለውም ነው። ማርኬቱ ወደ ላይ እንደሚሄድ እርግጠኛ ነኝ። ኦልሞስት ሪስክ ባላደርግ ራሱ ምንም የነካብኝ ነገር የለም። ገብቷችኋል አይደል? ግን አልመክርም፣ እንዲህ አይነት ነገር አልመክርም። እንደዚህ ነው ማየት ያለባችሁ። እኔ ማየው ሪስክ ስቶፕ ሎስ የማየው በዚህ አይነት መልክ ነው ማየው፣ በዚህ መነጽር ነው ማየው ስቶፕ ሎሴን እንጂ ማን ያውቃል ደግሞ ማርኬቱ እዚህ አልፈልግም። በቃ ማርኬቱ መጥቶ እዚህ ደርሶ ወደ ላይ የሚወጣ ከሆነ አልፈልገውም። እኔ ይቅርብኝ። ገብቶሃል? መጥቶ እኔን ቴክ አድርጎኝ እኔን አውጥቶኝ ይሄድ ከፈለገ እንጂ እኔ ማርኬቱ መጥቶ እዚህ ጋር ደርሶ ምናምን እንዴት አልፈልግም። ምክንያቱም እዚህ ጋር መጥቶ እዚህ ጋር ከደረሰማ በቃ
እንዳለ ሀሳቤን እንዳለ ፎርስ ነው የሚያደርግብኝ። እነዚህን ሴለሮች ይወስድብኛል 5 ሚኒት ላይ ቢሆንም ገብቷል አይደለ? ከዛ በኋላ ደግሞ እዚህ ጋር ከገባ በኋላ ደግሞ ምንድነው የሚያጋጥመው መልሰው እዚህ ጋር ሌሎች ሴለሮች ስላሉ የቀድሞ ሴለሮች ስላሉ እዚህ ጋር ከነሱ ጋር ደግሞ ሌላ ፋይት ሊያደርግ ነው። ስለዚህ ፕራይስ በምንም ታምር እዚህ ጋር ሊመጣ አይችልም። ከመጣም ደግሞ እኔ ያውጣኝና ይምጣ። አም ዊሊንግ ቱ ሪስክ ቀን ሪስክ ለመውሰድ ዝግጁ ነኝ። ከዛ በኋላ እንደምታዩት ከአይ ቲንክ 2 ሰዓት ነው 1 ሰዓት ከምናምን ኦልሞስት 2 ሰዓት በሉት በቃ 2 ሰዓት ከ10 ደቂቃ 2 ሰዓት ከ2 ሰዓት ከ5 ደቂቃ ምናምን በኋላ ቲፒያችንን ነክቷል ማለት ነው። ከዛ በኋላ እኛም ተመስገን ብለን ወጥተናል። የገባው ሎት ሳይዝ በጣም ትንሽ ነው። ግን እዚህ ጋር መረዳት ያለባችሁ ነገር it's not about the money. ኦኬ ስለ ብሩ አይደለም። ብሩ ትልቅም ትንሽም ሊሆን ይችላል፣ ምንም ሊሆን ይችላል። ግን it's not about the money ለኔ ማለት ነው። ትሬዲንግ it's not about the money ደግሜ ነው የምናገረው፣ ስለ ብሩ አይደለም። ትሬዲንግ ማርኬቱን ስለማግኘት ነው፣ ማርኬቱን ስለመከተል ነው። ቅድም ከተናገርኩት አላቅም፣ የቅድሙ ቪዲዮ ላይ ይሁን የአሁኑ ቪዲዮ ላይ ይሁን አላቅም። ማለት ብዙ ቪዲዮ ስለሰራው ተደጋጋሚ ነገሮችን እያወራው ስለሆነ የትኛው ላይ እንዳወራው እየገባኝ አይደለም። ግን ማርኬቱ ሰለሜ እንደሚጫወት ሰው ነው። ገብቷችኋል? እናንተ ሰለሜ ተጫውታችሁ የምታውቁ ከሆነ ከፊት ለፊት ያለውን ሰውዬ ልብስ ትይዛላችሁ። ከዛ በኋላ እሱ ወደ ጎን፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ ሲሮጥ አብራችሁ መከተል ነው። ፊት ለፊት ያለው ሰውዬ በጣም ይሮጥ ከሆነ በጣም ቅንጥስጥስ የሚል ከሆነ መያዝ ማትችሉት በጣም ፈጣን ከሆነ ከእናንተ ስፒድ ጋር ማይገናኝ ሰው ከሆነ ለምን ከእንደዚህ አይነት ሰው ጋር ትሮጣላችሁ? ቁጭ ብላችሁ ማየት ነው። ይሮጥ እሱ። ገብቷችኋል አይደለ? ምንም ችግር የለው። ሌላ የሚሮጥ ሰው ሌላ ሰለሜ የሚያጫውት ሲገኝ ትገባላችሁ። ቀለል ያለ ገብቷችኋል? ስለዚህ ማርኬቱን ሰለሜ ሲጫወት ይዛችሁ ለመሄድ መሞከር ነው እንጂ it's not about the money። ሰለሜ ሲጫወት ማርኬቱ እንዴት እንደሚሄድ ከገባችሁ ኔክስት ላይ እንደነ ኤቢ ማርሻል እንደነ ኤክሲ ስናይፐር በትልቅ ሎት ሳይዝ እየገባችሁ በትንሽ ፒፕስ ብዙ ብር መስራት ትችላላችሁ። አሁን እነ ኤቢ ማርሻል እነ ኤኒዋን ውጭ ሀገርም እነ ቲጂአር ምናምን ብትጠሩም የሚገቡት ሎት ሳይዝን በጣም ትልቅ። እኔ የማውቃቸው ሰው አሁን 100 ሎት ሳይዝ የሚገባ ሰው አውቃለሁ፣ 50 ሎት ሳይዝ የሚገባ ሰው አውቃለሁ፣ 30 ሎት ሳይዝ፣ 20 ሎት ሳይዝ። እኛ አንድ ሎት ሳይዝ ራሱ አንገባ። ገብቷችኋል? 5 ሎት ሳይዝ እንኳን አንገባ፣ እንፈራለን። ምክንያቱም ሪስክ የምናደርገው ነገር ከባድ ስለሆነ ማለት ነው። ምክንያቱም አቅማችን እዛ ጋር ስለማይደርስ፣ ምክንያቱም የዶላር እና የብር አቅም ስለማይመጣጠን። ስለዚህ እንደዛ ነው። ስለዚህ እሱ ላይ ነው ትኩረት ማድረግ ያለባችሁ እናንተ። ገብቷችኋል አይደለ? ትሬንዱን መያዝ ላይ how can I catch the trend? ትሬንዱን እንዴት ነው የሚይዘው ነው የእናንተ ትልቁ ጥያቄ መሆን ያለበት እሱ ነው። ኖት ዘመን እናንተ አሁን ለምሳሌ ትሬንዱን መያዝ ከጀመራችሁ ከዛን ለምሳሌ ፕሮፈርም አካውንት ላይ 2000 ፕሮፈርም ወይም ደግሞ 5000 ፕሮፈርም አካውንት ገዝታችሁ ከዛ በኋላ 6% ነው መሰለኝ እንትኑ 6% አይ ቲንክ አንዳንዱ 10% ወይም 8% የሚያደርግ ሊኖር ይችላል። 6% ነው አብዛኛው። ያን 6% 2% ወይ 1% ሪስክ እያደረጋችሁ 2% ወይ 1% ሪስክ እያደረጋችሁ ትሬድ የምትገቡ ከሆነ ምናምን ነገር ከዛ በኋላ ትንሽ ብር ነው የምትሰሩት። ምክንያቱም ሎት ሳይዛችሁ ትንሽ ስለሆነ ያን 6%ን 1%ን ሪስክ እያደረጋችሁ 3% ምናምን ነገር ነው እየሰራችሁ የምትሄዱት አይደለ? ስለዚህ እንደነሱ ሪስክ ማድረጋችሁ ነው። እንደነሱ ኢንቨስት ማድረግ አትችሉም። ትሬዲንግ ደግሞ እንደምንም እንደማንኛውም አይነት ቢዝነስ ኢንቨስትመንት የሚጠይቅ አይነት ቢዝነስ ነው።
ኪሳራም አለው። ስለሆነ መጠንቀቅ ያለባችሁ መጠንቀቅ ነው። ሲጀመር አንድ ቢዝነስ ሳታውቁ ደንበኞችን እንዴት መያዝ እንዳለባችሁ ሳታውቁ ከስተመር እንዴት መያዝ እንዳለባችሁ እንግሊዘኛ ያደረኩት አካባቢ ያለውን ሰው ባህሉን ምናምን እንዴት ሃንድል ማድረግ እንደማትችሉ ሳታውቁ ዝም ብላችሁ ትሬዲንግ ውስጥ ቢዝነስ ውስጥ መግባት አይቻልም። ትሬዲንግም እንደዚህ ነው። ማርኬቱን ሳታውቁት እንዴት ነው ይሄ ማርኬት ለምንድነው እንደዚህ የሚሄደው ለምንድነው እንደዚህ የሚሄደው የሚለውን ነገር ሳታውቁ አይታወቅም ማርኬቱ ለምን እንደዚህ እንደሚሄድ። ግን ኒውስ ሊሆን ይችላል ያለው ይቅርታ ኒውስ ሊሆን ይችላል እንትን ሊሆን ይችላል ያለው የገበያ ሁኔታ ሊሆን ይችላል መንግስት መቀያየር ሊሆን ይችላል ኢኮኖሚ ሊሆን ይችላል ምንም ሊሆን ይችላል ኦር ዝም ብሎ ኖርማልም ሊሆን ይችላል። ማርኬቱ የሚቀያይረው ነገር ምን እንደሆነ አይታወቅም። ግን እናንተ እሱን ነገር ቢያንስ ማርኬቱ የሚነግረው አሁን ይሄ ነገር ይሄ ቻርት አይ ዶንት ኖ እናንተ እንዴት እንደምታዩት ከኔ ጋር ግን ይግባባል። መግባቢያችን ነው። ኦኬ አሁን ይሄ ቃላት ነው። እነዚህ ለኔ ቃላት ናቸው። ይሄ ቃላት ነው። ይሄ ቃላት ነው። እዚህ ጋር መጥቶ ደርሶ እዚህ ጋር መውረዱ ለኔ ቃላት ነው። የሚገባኝ ነገር አለ። ከዚህ መጥቶ እዚህ ጋር መቆሙ ለኔ ቃላት ነው። ኦኬ የሆነ የነገረኝ ነገር አለ። እዚህ ጋር መድረሱ እዚህ ጋር መቆሙ እቺኛው መጥቶ እዚህ ጋር ቴክ ማድረጉ ከዛ እዚህ ጋር ደግሞ ፋይት ማድረጉ ምናምን ነገር ለኔ የነገረኝ ነገር አለ። ገብቷችኋል አይደለ? እነሱን ነው ማዳመጥ አለባችሁ። ይሄን ላንጉዌጅ ሳትለምዱ ትሬድ ውስጥ መግባት የለባችሁ። ገብቷችኋል አይደለ? እና እንደ ጀማሪ ትሬደር ደግሞ እኛ ትኩረት ማድረግ ያለብን ብሩ ላይ ሳይሆን ትሬንዱን መያዝ ቃላቱን መስማት ቋንቋውን መናገር ላይ ነው። ቋንቋውን መናገር ምናምን እሱን ከለመድን በኋላ እንደነገርኳችሁ ነው 50 ሎት ሳይዝ እያደረግን 20 ሎት ሳይዝ እያደረግን በትንሽ ፒፕስ ብዙ ብር ማትረፍ እንችላለን። እነሱ የደረሱበት ቦታ መድረስ እንችላለን። ስለዚህ ይሄን ነው ልላችሁ የምፈልገው።